የአዲስ አበባ ማለዳ ገና ከእንቅልፏ ሳትነቃ ጭጋጉ መንገዶቿን ከቦ በጸጥታ ውስጥ እያለ እኛ ግን ድንቅ የሆኑ ታሪኮችን ፍለጋ ጉዟችንን ወደ ደቡብ ምዕራብ አቅጣጫ እንጀምራለን። ከፊታችን አጠቃላይ 345 ኪሎ ሜትሮች ተዘርግተዋል። የከተማዋ ህንፃዎቿ ረድፍ ከጀርባችን እየደበዘዘ ሲሄድ አድማሱ ሰፊው ይከፈታል። በግራና በቀኝ ለምለም አምባዎች፣ የእርሻ ማሳዎች ላይ የበቀሉ ጤፎች፣ የእንስሳት ተክሎች በንፋሱ ማዕበል ላይ እንደ ወርቅ ሲወዛወዙ ይታያሉ። የጉዞ አጋማሽ ላይ ስንደርስ የጉራጌ ዞን የንግድ ማዕከል የሆነችው ወልቂጤ ከተማ ደረስን። ከወልቂጤ ወጣ ስንል ግን የመንገዱ መልክዓ ምድር ሙሉ በሙሉ ይቀየራል። መንገዱ ቁልቁል ወደ ታችኛው የግቤ ወንዝ ሸለቆ መጠምዘዝ ይጀምራል። አሽከርካሪው ፍጥነቱን ቀነስ አድርጎ የተራሮቹን ጠመዝማዛ አቅጣጫ ተከትሎ ወደ ታላቁ የግቤ ወንዝ ድልድይ ያወርደናል። በሸለቆ ውስጥ ያለው ሞቃታማ አየር፣ የታችኛው ወንዝ ግርማና የተራሮቹ ግዝፈት በሸለቆ ውስጥ ያለው ሞቃታማ አየር፣ የታችኛው ወንዝ ግርማና የተራሮቹ ግዝፈት ለተጓዡ ልዩ አስደናቂ ስሜት ይፈጥራሉ። የግቤን ድልድይ ተሻግረን ቁልቁለቱን ጨርሰን ወደ ጅማ ተራሮች መውጣት ስንጀምር አየሩ በአንዴ ወደ ቀዝቃዛ እርጥበታማ ይለወጣል። በግራና በቀኝ ጥቅጥቅ ያሉ የተፈጥሮ ደኖች፣ የሻይ ቅጠል ተክሎች እና ሰፊ የቡና ማሳዎች መንገዱን ሙሉ በሙሉ ይሸፍኑታል። እነሆ የ345 ኪሎ ሜትር ተጠናቆ ጅማ ልደር ልግባ ወይ ሳይመሽ ቀኑ ልደር ወይ አጋሮኖሽ ወይ ማጂ ልፈልግ አማላጂ ቡና የሚቅርብኝ ወርቅ ፍቅርሽ ይሁነኝ ስንቅ እያለ አንጋፋው ሙዚቀኛ ነዋይ ደበበ ያዜመላት አረንጓዴዋና ታሪካዊቷ ጅማ ከተማ ደርሰናል። በኦሮሚያ ክልል በደቡብ ምዕራብ ኢትዮጵያ ለምለምና ውብ ምድር ላይ የቡና የታሪክ መገኛ የሆነችው ጅማ ትገኛለች። በ19ኛው ክፍለ ዘመን አጋማሽ የግቤ ነገስታት ግዛቶች መካከል ጅማ የኃይል የብልጽግናና የእስልምና ስልጣኔ ማዕከል ነበር። አባ ጅፋር ንጉስ ብቻ አልነበሩም። ለሃይማኖታቸውና ለእውቀት ፍቅር በልባቸው የነደደ ታላቅ መሪ ነበሩ። በግዛታቸው ውስጥ 60 መድረሳዎችን፣ በመቶዎች የሚቆጠሩ መስጊዶችን አጠናከሩ። ከወሎና ከሌሎች የሀገሪቱ ክፍሎች በየጊዜው ይሰደዱ የነበሩ ታላላቅ ዑለማዎችን በመንከባከብና ጥገኝነትን በመስጠት ጅማን የእስልምና እውቀት ትምህርት ማዕከል አደረጓት። የአባ ጅፋር ጥበብ በሃይማኖትና በዲን ላይ ብቻ አላበቃም። በፖለቲካውና በምጣኔ ሀብቱ ረገድ ኢትዮጵያ ካለቻቸው እጅግ አርቆ አሳቢና ድንቅ ዲፕሎማቶች አንዱ ነበሩ። በአባ ጅፋር ዘመን ጅማ የኢኮኖሚ እድገት ማማ ላይ ደርሳ ስለነበረ ወደ ግዛታቸው የሚመጡ የውጭ ጎብኚዎች እጅግ ይደመሙ ነበር። የሀገር ውስጥ የዕደ ጥበብ ውጤቶችን የማበረታታትና ምርቶችን እስከ ውጭ ሀገር ኤክስፖርት በማድረግ የንግድ እንቅስቃሴዋን አደመቁት። አባ ጅፋር በጦርነት በደም መፋሰስ ሳይሆን በጥበብ ዲፕሎማት፣ በሃይማኖታዊ ጽናት ጅማን እስከ 20ኛው ክፍለ ዘመን አጋማሽ ድረስ ፍጹም እስላማዊና ሰላማዊ ግዛት አድርገው ያቆዩ ድንቅ የታሪክ ባለቤት ናቸው። ከጅማ ከተማ ከፍ ብሎ ደመናውን ተንተርሶ የሚታየው ታሪካዊ የጀረን ኮረብታማ ላይ ስትወጡ ጊዜው ወደ ኋላ የተመለሰ ኃይል ይሰማችኋል። በ1880ዎቹ አጋማሽ በግርማ ሞገሱ የታነጸው የንጉሥ አባ ጅፋር ቤተ መንግስት ዛሬም ድረስ የዛን ዘመን የኢትዮጵያዊ ድንቅ የህንፃ ጥበብ ሰንቆ ይቆማል። ንጉሥ አባ ጅፋር ይህንን ስፍራ የመረጡት እንዲሁ በአጋጣሚ አልነበረም። ከፍታው የጠላትን እንቅስቃሴ በሩቅ ለመቃኘት፣ ንፋሱ ደግሞ ለጤናና ለሰላም ተስማሚ በመሆኑ ነበር። ነገር ግን የዚህ ቤተ መንግስት ትልቁ ጥበብ ያለው በግንባታው ሚስጥር ውስጥ ነው። የዚህ ድንቅ ቤተ መንግስት ግንባታው ሙሉ በሙሉ በተፈጥሮ ሀብቶች ጥበብ ላይ የተገነባ ድንቅ አሻራ ነው። የግድግዳዎቹ ጥንካሬ ሚስጥር ከእንጨት፣ ከጭቃ፣ ከድንጋይ፣ ከኖራና ከሺዎች ከሚቆጠሩ የእንቁላል አስኳሎች ጋር ተደባልቆ በተዘጋጀ ልዩ የፕላስተር ቅልቅል መመረጉ ነው። የእንቁላል አስኳሉና ኖራው ቅልቅል ግድግዳው የዝናቡ ውሃውን እንዲቋቋምና ለረጅም ዘመናት ሳይደርቅና ሳይሰነጠቅ እንዲቆይ አስችሎታል። የህንፃው የጣራና የበር ጥበብ ደግሞ የኢንጂነሪንግ ጥበብ ማሳያ ነው። ጣራውም ሙሉ በሙሉ ከወፍራምና ረጃጅም ጽድ፣ ግራርና ዝግባ እንጨቶች የተሰራ ሲሆን የህንፃው ምሰሶችን ያያያዙት የእንጨት ቅርጻ ቅርጾች በሙሉ ያለምንም ብረት በዛፍ ልጦች እርስ በእርስ ተቆላልፈው የተያያዙ ናቸው። ይህ ባለ ሁለት ፎቅ ቤተ መንግስት
መንግስት በውስጡ ከ84 በላይ ክፍሎችን የያዘ ሲሆን የንጉሱ ማረፊያ፣ የንግድና የዲፕሎማሲያዊ እንግዶች መቀበያ፣ የፍርድ ቤት፣ የምክር ቤት፣ የእስረኞች ማቆያ እንዲሁም ለባለቤቶቻቸውና ለቤተሰቦቻቸው የተዘጋጁ የተለያዩ አገልግሎት ያላቸው ክፍሎችን ያቀፈ ነበር። ቅርብ ጊዜ ወዲህ ጥንታዊና ታሪካዊ የጅማ አባ ጅፋር ቤተ መንግስት ያገኘው አጠቃላይ የቅርስ እድሳት ታሪካዊ ቅርስ የመጀመሪያ ማንነትና የህንፃውን ጥበብ ሳይበላሽ በጥንቃቄ በተደረገለት እድሳት ቤተ መንግስቱ የቀድሞውን ንጉሳዊ ግርማውን መልሶ ተጎናጽፏል። የኢትዮጵያውያን የህንፃ ጥበብ የንጉስ አባ ጅፋርን ታላቅነትና የጅማን ወርቃማ ታሪክ በዝምታ የሚያወሳ ህያው ምስክር ሆኖ ይኖራል። ወደ ጅማ ከተማ ሰፈሮች ዘልቀው ሲገቡ እውነተኛው የማህበረሰብ ህይወት ይገለጣል። በከተማዋ ጥንታዊና የተለያዩ ስያሜ ያላቸው መንደሮች የሚገኙ ሲሆን ከነዚህ መካከል መንቲና፣ ቆጪ፣ በቾ፣ ቦሬ፣ መርካቶ፣ ፈረንጅ አራዳ፣ ሳር ሰፈር፣ መንደራና ሂርማታ ተጠቃሾች ናቸው። ጅማ ፔኮሎ ሮማ ወይንም ትንሿ ሮማ በመባል በጊዜው ጣሊያኖች ሰይመዋት እንደነበረም ታሪክ ያስረዳል። በየደጁ የሚታየው ወዳጅነት ሰላምታና የህፃናት ጨዋታ ለሰፈሮቹ ልዩ ህይወት ይሰጣቸዋል። ጅማ ለዓለም አቀፍ የቡና ተክል ኮፊ አረቢካ መገኛና መነሻ እንደመሆኗ መጠን ቡና እዚህ ተራ ምርት ሳይሆን የህይወትና የመታወቂያ ምልክት ነው። በየሰፈሮቹ አጥር ዙሪያና በመኖሪያ ቤቶች ጓሮ ቡና ከተፈጥሮ ደን ጋር ተዋህዶ በደስታ ያድጋል። በየሰፈሩ ስትዘዋወሩ የሚበቅሉት የቡና አበቦች ነጭ ውበትና የመዓዛው ጥግ ነው። በባህላዊ መንገድ በጀበና የሚፈላው የጅማ ቡና ከዕጣኑ ጭስ ጋር ተደባልቆ የሰፈሮችን አየር ሙሉ መዓዛው ያውደዋል። ቡና ማፍላት እዚህ የፍቅር የወዳጅነትና የእንግዳ ተቀባይነት ትልቅ መገለጫ ነው። የጅማ ሰፈሮች ውበት በቡና ብቻ ያበቃም፣ በባህላዊ እጅ ጥበብ ገነትም ናቸው። አካባቢው በከፍተኛ የእንጨት ሀብት የታደለ በመሆኑ የሀገር በቀል ባለሙያዎች እጆች የሚሰሯቸው ወንበሮች፣ ጠረጴዛዎች እና የቤት ቁሳቁሶች የጅማን ህዝብ ከተፈጥሮ ጋር ያለውን ጥብቅ ቁርኝት በግልጽ ያሳያሉ። ዛሬ ደግሞ ጅማ በጥንታዊ ታሪኳ ላይ ዘመናዊ ውበትን አክላ አዲስ የታሪክ ምዕራፍ እየጻፈች ትገኛለች። በከተማዋ እምብርት ውስጥ አዲስ ህይወትና የውበት ማዕከል ዘርቶ የሚያልፈው የአወይቱን ወንዝ የከተማዋ ታላቅ የኮሪደር ልማት ህያው ማሳያ ሆኖ ብቅ ብሏል። ዛሬም ዳርቻዎቹ በውብ የእግር መንገዶች፣ በአረንጓዴ ተክሎች እና በፈካች አበቦች ተሸልመው የከተማዋ ነዋሪዎችን የእንግዶች መዝናኛ ሆኗል። ይህ የተፈጥሮ የታሪክና የዘመናዊነት ውህደት በቀንና በማታ የጅማን አየር በሁለት የተለያዩ ውበቶች ያስጌጠዋል። የወንዙ የውሃው ፍሰት ድምጽ ከነፋሱ ጋር ተደባልቆ ለከተማዋ ልዩ የተፈጥሮ ዜማን ይሰጣታል። በማታ የኮሪደር ልማቱ አካል የሆኑት ዘመናዊ የምሽት መብራቶች ሲበሩ ጅማ ሙሉ በሙሉ ታበራለች። የታደሰው የአባ ጅፋር ቤተ መንግስትና የአወይቱ ወንዝ ዳርቻዎች በደማቅና ወርቃማ ብርሃናት ተሸልመው በሌሊቱ ጨለማ ውስጥ እንደሚበራ አልማዝ ያበራሉ። በመጨረሻም ጅማ የተፈጥሮ የታሪክ የጥበብና የፍቅር መገናኛ ምድር ነች። ከንጉስ አባ ጅፋር የዲፕሎማሲና የህንፃ ጥበብ ጥግ እስከ ጅረን ኮረብታማ ግርማ፣ ከቡናው መዓዛ ከሰፈሮቹ ቅንነት እስከ አወይቱ ወንዝ የኮሪደር ውበት ድረስ ጅማ የጥንቱን አደራ ጠብቃ ለዘመናዊ እድገት በሯን የከፈተች የኢትዮጵያችን ታላቅ አምባ ናች። ውድ የዩኒቲ ኔትወርክ ተከታዮቻችን የዛሬውን የጅማ ከተማ ታሪክ የተፈጥሮ ውበትና የኮሪደር ልማት ጉዞ በደንብ እንደወደዳችሁትና ከመንገዱ ጋር አብራችሁን እንደተጓዛችሁ ሙሉ እምነት አለን። ስለ ጅማ ከተማ ያላችሁን አስተያየት ወይም ትረካ ከታች ኮሜንት ላይ ጻፉልን። ይህን ቪዲዮ ከወደዳችሁ ላይክ ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ የደውል ምልክቷን በመጫን ሰብስክራይብ በማድረግ የዩኒቲ ኔትወርክ ቤተሰብ ይሁኑ። በሚቀጥለው ፕሮግራማችን በሌላ አስደናቂ የሀገራችን ክፍል እስክንገናኝ ድረስ ሰላምና ፍቅር ለሀገራችን ይሁን። ደህና ሁኑ። ኢትዮጵያ ለዘላለም ትኑር። Bye.
If